አይ ባይዘው ግን 28 ሆኗል እንዴ? እኔ ስንት እንደሆነ እንደማቅ ነው ፈልገው። ግን ባይዘው ዶሮ እንትን እንደሆነ ነው። ምን ብልት አላት? 25 ነበር ማውቀው። እዚህ ጋር 28 እያሉ ነው። 25 ብልት ነው ያላት። ከመወደዱ የተነሳ ቆራርጠው ደብል ማድረግ ተጀምሯል። ባይዘው መደበል ተጀምሯል። ዶሮ አባቴ ነገርኩ። 28 ሆነ ባለ ዛሬ አይደለም ኧረ ነገ ነው ሰውዬ አይደል እንዴ? ኧረ 16 18 ሰዓት እኮ ነው ኢትዮጵያ። ቆይ የሆነች ልጅ ከላይ አንጥቼ ወንድ ትሁን ሴት ልቦልካት ፋሚሊ ስታይል አልወድም እኔ። አፏን ከፈተ እንዳለ ቤት ውስጥ ኑ ግቡ ውጡ እያለች ቲቲ ቀውጠው ዛሬ ተወኛልኩ ቀውጠዋለች። ከትላንት ጀምሮ እየጠጣች ባህል ነው ባህል የባህል ምልክት እያሳወቀች እኔ እኮ በስንት ልመና ነው አስገብኝ ያልኳት። በስንት ልመና አዎ ገዛክቷ በስንት ልመና አረው በእናትሽ አስገቢ ምናምን ብያት ያስገባች በስንት ልመና እኔ ገብቻ አረጋጋታለሁ። ጭራሽ ሚሚ ቅሌታም ይኸውልህ አጎቴ ያትች ሚሚ ወንድ ትወዳለች ምናምን እያለች ቅሌቴ አዋረደችኝ ጭራሽ አና ወንድ ትወዳለች በጣም ዱርዬ ነች ምናምን ብላ አሳወቀች። ስለዚህ በዶሮ አስቀየስኩት። ዶሮ ስንት ብልት አለው? የዶሮ ብልት መዘርዘር ጀመርኩኝ። ቀይስ እንዴ ቀላል ወንድም አይወድ ማን አለ? እና ተባረሽ ብቻሽን ቁጭ ብለሽ እና ከኋላ ከሚል ከሰከሰው ማን ነው? ሚስት ናት? ውሻዋ? ውሻዋ ናት እንዴ? እና ተባረርሽ ቤት ናት እንዴ? ሄደች በቃ ሄደች አሉ አንተ ሄደች ሄዳ ትመለሳለች። እባክህ ሄደች ብሎ ነገር የለም። ማን አንተ ተናገር አለ ቀልቃላ ምላሳ የምታስቁ እኮ ናቸው ባልና ሚስቶች። አንዴ ጮኸ ይውጣልህ። በር ላይ ታገኛታለህ። ኧረ እባክህ በስመ ታጅባ ሊወጣቸው በፊት እኮ ባልና ሚስት ተጣሉ ሲባል ይታዘናል። ሴት እኮ ብትሆን ጥሩኝ እኮ እሺ ምን ላድርገው ጥሩኝ እኮ ምናምን ስንል አልታየው። ይህ ክካም ቆይ እኔ ነኝ የማሻል ጥሎኝ ሄደ እንደዚህ አድርግኝ አንስወጣ እንኳን ስም ይህ ክካም ጥሎኝ ሄደ ከመጨረሻ እያለች እኮ ነው እኔ ነዋ የሚያለቅሱትን ለእኔ ላይ መጥተው ነዋ የሚያለ ደርሻለሁ። ይኸው ና እቤቴ ና እቃ የነበረኝን እቃ እስከምሸጥ ደርሻለሁ። ብታምንም ባታምንም ማለት ነው። ታምራት እንደ አንድ ኢትዮጵያዊ እኔም ኢትዮጵያዊ ነኝ፣ እኔም ሰው ነኝ። እንደ ምህረት እኔ ምህረትን ለማዳን ብዬ ነው ህይወቴ እንደዚህ ተመሰቃቅሎ ቁጭ ያለው። እሺ ስለዚህ እኔ እንዲህ ብዬ ለማስረዳት ደግሞ እኔ አሁን በኋላ ፈቃደኛ አይደለሁም። እስር ቤት ነው መፍትሄ ካላችሁኝ እኔ ራሴ ሄጄ እጅ እሰጣለሁ።
አሁን እሺ መጀመሪያ ተረጋጊና ሐቢብቲ እኔ መፍትሄ ነው የምንፈልገው እዚህ ጋር ከእስር ቤት በፊት ማለት ነው አንቺም እህታችን ነሽ ምናልባት ይሄንን ነገር እውነትም ሊሆን ይችላል እህቴ የተሳሳተ መረጃ ይዛችሁ ሚዲያ ላይ ከምትወጡ ለኔ የተሳሳተ መረጃ የወጣ የለም ሐቢብቲ ቆይ ሳራ አንድ ነገር ማልንገርሽ ቆይ ታሜ ሳራ እኔ አላዳምጥም እሺ እኔ አልረዳም እኔ አላዳምጥም እሺ ይሄ ሁሉ ህዝብ አይረዳም እኔን ተይኝ እኔን እርሽኝና እኔን ነው አይደለ አታዳምጪኝ ያልሽኝ እኔ የማዳመጥ ተሰጠው የለኝም እኔ ትዕግስት የለኝም እኔ ጥሩ አይደለሁም ሌሎቹን አስረጃቸው ያዳምጡሽ እስኪ አስረጅን የተሳሳተው ምኑ ነው ምህረት ይቹት እሷ ናት መታኛ ጋር እባካችሁ የኢትዮጵያ ህዝብ ወይ እርዱኝ ድምጽ ሁኑኝ ታምሜ ከህዝቡ የተሰበሰበልኝን 1 ሚሊዮን ብር ይሄው ቀለጠ አሁን ባንክ ቢሆን ያበደረሽ ባንክ መንግስት 1 ሚሊዮን ብር አበድሮሽ ሌባ ቢበላሽ ለባንኩ ሂድና ከሌባው ተቀበልልኝ ሂድና ሌባውን ያዝልኝ ትይዋለሽ ወይንስ ከቦሌም ከዘመድ አዝማድ ለቅመሽ አምጥተሽ ለመንግስት ብሩን ትከፊዋለሽ ለባንኩ እንዳትታሰሪ ትከፊዋለሽ አይደል ልክ እንደዛ እዩና ወይ ግሩፕ አባላት ያበድሩሽ ወይ ዘመድ አዝማድሽ የቤት ዕቃችሁን ሀብት ንብረታችሁን ሽጣችሁ የዚህች ልጅ ነፍስ ይትረፍ አንቺ እስክታገኝ ብሩን እቺ ልጅ ብትሞት ሳትታከም እንደዛ እንደራሳችንም አድርገን ሁል ጊዜ እኔ የእናቴ ልጅ እህቴ ብትሆን ይሄ ነገር የሆነው ያለኝን ነገር ሁሉ ሽጬ ሚዲያ ላይ ወጥቼ ለምኜም ቢሆን ብሯን ሰጥቻት እንድትታከም አላደርግም በቃ ይሄንን ነው ያልኩት ከዚህ በኋላ ምንም የምናገረው ነገር የለኝም ሚውትሽን አብርተሽ ለነሱ የምታስረጃቸው ማስረጃቸው ኦኬ ነራሱ እንኳን ጥያቄ የሆነብኝ ነገሮች አሉ አሁን ለምሳሌ ማለት ነው ይሄ ሰውዬ ብሩን ወስደዋል ረሲዱ አለ ምናል ረሲዱ ፎርጅት ሆን ይሄ ሰውዬ መኖሩን አለመኖሩ አናቅ ሁሉም እኮ ብዙ የራሱ ጥያቄ አለው አሁን እኔ ጥያቄ የሆነብኝ ነገሮች አሉ ይሄ ሰውዬ እውነት ነው ውሸት ነው ረሲዱስ በጣም ፎርጀት እየተሰራ ነው ያለው ብዙ ነገሮች አሉ ጥያቄ ይሄን ሁሉ እኮ መመለስ ያለብሽ እኮ ግዴታ አንቺ ነሽ ኃላፊነቱን የወሰድሽ አሁን በቃ ለሷ እድሉን እንስጣት ታውራ ታሜ ሚውቱን ፍታልናት አስገባት እሷን በስልክ እኮ ነው የሚያገናኘን አቡዬ ታሜ ሚውቱን ፍታና የምታወራው ነገር ካለ ታውራ ሳራ እኔ ራሴ በሽተኛ ነኝ ኻሊፋ ሆስፒታል ሄደ ጠይቄን ፋይል እኔ ራሴ በሽተኛ ነኝ ታምራት ግን የልጅ ዋከኔ ህዋሳ ስለሆነ ለሶላቱ ብዬ ነው ገባ በበዓል ምድር ቤት ውጭ ነው ያለው ቤት አይደለሁም ቤት ክራይ ላለመክፈል ለምን እሷን መርዳት ስለፈለኩኝ ገባ እንዴ ለምን እኔ እዛ ገብቼ ማውራት ያልፈለኩት ለዚህ ነው የሚረዳ ማንም የለም ስለዚህ እኔ የምችለውን እረዳታለሁ ህክምናውን እንዳታቁም ብያለሁ ኢቨን ከትላንት ወዲያ ቮይስ ልኳል ሰውየው እኔ ወይ ሰኞ ወይም ደግሞ ለትላንት ነበረ ወይ ሐሙስ ወይ ሰኞ አስተላልፍላታለሁ የቻልኩትን ገባ እንደዛ በዚህ ተስማምተን ጨርሰናል ኦሬዲ ግን ለምንድነው ሰው እንደገና እኔ ራሴ ቆስያለሁ ታምራት ማነው ሰውዬው ቮይስ ያደረገላት እዚህ ጋር 1 ሚሊዮን ማለት በቀላል አይደለም እንዳልከው ለኔ እኮ ስንት ዓመት ለፍቼ የምመልሰው ብር እኮ ነው እኔ ቢኖረኝ ሚዲያ ላይ አልወጣም ነበረ ወደ ፎጭ አድርጌ ከፍዬ እገላገል ነበር ከሱ ጋር ሳፈጣለሁ ብር ለማስመለስ ስለሌለ ነው ታምራት የማን ሰውዬ ነው ላንቺ ቮይስ ያደረገልሽ ስለዚህ ማንም የሚረዳኝ ስለሌለ ለዛ ነው ሐቢባ በተለይ ሐቢባን አታዳምጥም ቆይ በላት አንዴ አንድ ጥያቄ ለማዳን ብዬ ነው የወጣው እና ካላመንክና አንተ ራስህ እየተሸጠ ነው እየተሸጠ አይደለም እና ያው ሳራ አንዴ ተረጋጊ ማለት ብሩን ልትሰበስቢላት